እንደምታዩት እንግዲህ በደንብ አርጌ ድቅቅ አርጌዋለሁ በሹካ ማንኪያ ማለት ነው። ዋው! አቮካዶ ሎሚ ማለት ነው። ጾም ስለሆነ እንቁላል አይጨመርም። እንደዚህ የጠቆረ አቮካዶ ሲኖራችሁ ትጥሉታላችሁ ወይስ ትጠቀሙታላችሁ? እኔ እንደዚህ አቮካዶ ሲጠቁር ማለት ነው ወይም ደግሞ ሲቆይ ምን እንደማደርግ ላሳያችሁ። ፀጉሬን እንዴት እንደምጠቀመው አሳያችኋለሁ። በነገራችን ላይ ለፀጉር ሲጀመር አስፈላጊው እንደዚህ አይነት አቮካዶ ነው። ፍሬሽ አቮካዶ ከምትጠቀሙ ለፀጉራችሁ እንደዚህ በጣም የቆየ ሲሆን በጣም የበሰለ ስለሚሆን ለፀጉራችሁ ቅባት የመስጠት አቅም አለው ማለት ነው። ውስጡ እንደምታዩት እንግዲህ ብዙም አይደለም፣ በጣም በስሏል፣ እንደ መጥቆርም ብሏል። ግን እኔ አልጥለውም፣ ፀጉሬን ነው የምጠቀመው ማለት ነው። ምክንያቱም አቮካዶ ለፀጉር በጣም ጠቃሚ እንደሆነ ሁላችንም እናውቃለን። አሁን በደንብ አድርጌ ከከተፍኩት በኋላ እንገናኛለን። ሎሚ አስፈላጊ ነው። እንቁላልም ቢደረግበት አይጠላም፣ የበለጠ ነው የሚሆነው። ግን ጾም ስለሆነ እንቁላል አልጨምርም እኔ በሎሚ ብቻ ነው ማደርገው ማለት ነው። በጾም ባልሆነ ሰዓት ግን እንቁላል ጨምራለሁ። ምክንያቱም እንቁላል ደግሞ የበለጠ ለፀጉር ብዙዎቻችን ጠቃሚ እንደሆነ እናውቃለን። እንደምታዩት እንግዲህ አቮካዶዬን እንደዚህ አድርጌ ቆራርጬዋለሁ። እንደምታዩት ያው ጠቆር ያለ ነው፣ ግን ለፀጉር እስከሆነ ድረስ ችግር የለውም። እዚህ ጋር እንደምታዩት ደግሞ የወይራ ዘይት አለኝ። አሁን በሹካ ማንኪያ በደንብ አርጌ የወይራ ዘይቴንና ሎሚዬን አቮካዶን በደንብ አርጌ ቀላቅለዋለሁ ማለት ነው። ቢላ አያስፈልገኝም። ማሽን ካላችሁ በማሽን ብታረጉት የበለጠ ነው። እኔ ማሽን እዚህኛው ቤት ስለሌለኝ ነው። በደንብ አድርጋችሁ እንደዚህ ላም አድርጋችሁ እኔ አሁን ከካሜራ ጀርባ በደንብ አድርጌ ላም ካረኩት በኋላ እመለሳለሁ። ቪዲዮ እንዳይረዝምባችሁ ስለምፈልግ ማለት ነው። እንደዚህ ድቅቅ እስከሚል እንትን መቆይ ከሆነ ቪዲዮ ሊረዝምባችሁ ነው። ስለዚህ በደንብ አድርጌ ከካሜራ ጀርባ አድቅቄው ወይም ደግሞ ደፍጥጬው እመለሳለሁ። እንደምታዩት እንግዲህ በደንብ አድርጌ አሳምሬ ተቀብቼዋለሁ ማለት ነው። ወደ ውስጥ አጥፌዋለሁ፣ ምክንያቱም ስለማስረው። ዋው! በዚህ ጾም ውስጥ እንግዲህ ሁሌ ነው አቮካዶ የምቀባው በሎሚ እያረኩ ማለት ነው። ሎሚና ዘይት፣ አቮካዶ ብቻ። ምክንያቱም እንቁላል ጾም ነው። እውነት ለመናገር ማለት ነው ተጠቀሙት። እኔ የሆነ ጊዜ በጣም አዘውትሬ እጠቀም ነበር። ከዛ ሰነፍኩና ተውኩት። ፀጉሬ ወደ ነበረበት ተመለሰ። ፀጉርና ሕፃን ልጅ አንድ ነው፣ እንክብካቤ ይፈልጋል ማለት ነው። ስለዚህ ከተመቻችሁ ላይክ ሼር አድርጉ ማለት ነው።
1 ሰዓት 2 ሰዓት የፈለጋችሁን ሰዓት ማቆየት ትችላላችሁ። ምንም አይጎዳም ፀጉር